ሩታ አዲስ ህይወት ጀመረች። አብርሽ ደነገጠ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው እያልኩኝ እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ ማለት ነው። የደውል ምልክቷን በመንካት ሰብስክራይብ ካደረጋችሁ ቶሎ ቶሎ አዳዲስ ነገር ይደርሳችኋል ማለት ነው። እና ጋይስ በቅንነት ሰብስክራይብ አድርጉ ማለት ነው። ለምታደርጉና ለምታበረታቱ ደግሞ ከልብ ከልብ እናመሰግናለን። እና ዛሬ በጣም እጅግ ባልተጠበቀ ነገር ወይዘሮ ደመቁ ሩታ መታለች ማለት ነው። እንዲሁም በዙሪያው ያሉት እና አሽቃባጮች ሜሪና ዳኒ ዛሬ መጥተዋል ማለት ነው። የመጨረሻው ውሳኔ ይዘው መጥተዋል ማለት ነው ጋይስ። እና ጋይስ ዛሬ እንግዲህ ሩታ ማለት ነው ያው በአዲስ ህይወት ከዳስፖራው ፍቅረኛ ጋር በማለት አብርሽና ለአብርሽ ዛሬ የመጨረሻውን ቁርጥ ነገር እናገራለሁ በማለት እንግዲህ አብርሽን ጠርታ ተናግራለች ማለት ነው ጋይስ። ያው ባልተጠበቀ መንገድ ነው እንግዲህ አብርሽም ያገኛት ማለት ነው። እነ አሽቃባጮች እንግዲህ እንደሚታወቀው ባለፈው ይቅርታ ይቅርታ ሲሉ የነበሩ ዛሬ ደግሞ ዳኒና ሜሪ ወደዛው ወደ ስራቸው ተመልሰዋል ማለት ነው ጋይስ። ማሽቃበጥ ጀምረዋል ማለት ነው። እና ሩታም እንግዲህ አዲስ ህይወት ጀምሬያለሁ እና አብርሽን በቅናት አሳብቼ ከሀገር አስወጣዋለሁ በማለት ነው እንግዲህ አብርሽን ጠርታ በቃ እኔ እንግዲህ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም፣ ሲጀመር እሱስ መቼ እንድትቀጥይ ይፈልጋል። እና ዛሬ ጋይስ ምንድነው የተፈጠረው? ያው እንግዲህ ሜሪ እና ዳኒ አብርሽን ያው ደውለው በመጥራት ዛሬ ትፈልጋለህ፣ ለሆነ ነገር እንፈልግሃለን በማለት እንግዲህ አስገድደው ደውለው ጠርተው ያው ሩታንና አዲስ ዲያስፖራ የምትለውን ፍቅረኛዋን እንግዲህ ይዘው ጉራቸውን እየቸረቸሩ እንግዲህ አብርሽን ለማስደንገጥ ቀርበዋል ማለት ነው። ያው አብርሽ ደግሞ የኔ ኩሩ ጀግና ስለሆነ አስተዋይ ስለሆነ በቃ ነገሮችን ጠንቅቆ ስለሚያውቅ በጊዜው ሊደነግጥ ይችላል፣ ግን አርቆ ስለሚያስብ ምንም የማይመስለው ጀግና ነው ጋይስ። እና ምንድነው ጋይስ በቃ ዳኒና ሜሪ የመጨረሻ እንዴት እንደሚያስጠሉ ጋይስ፣ እንዴት እንደሚያስጠሉ እውነት ነው የምላችሁ። ትናንት ይቅርታ ሲሉ የነበሩ ሰዎች ዛሬ ደግሞ ዙረው በቃ አብርሽን በቅናት አሳብደን ሩታን ከማይሆና ሰው ጋር ከዲያስፖራ ሰው ጋር እንግዲህ አንጥተው ፍቅር አዲስ ህይወት ጀመረች ብለው አብርሽን በቃ ሊያሽበደብዱ ማለት ነው ጋይስ። አልተሳካላቸውም። እና ዛሬ በቃ በጣም እንፈልግሃለን። እሺ ምንድነው ብሎ ሲሄድ እንግዲህ ጋይስ እንዳያችሁት ከሆነ በጣም እኮ ነው የሚገርም። ለምን መጣ? ጭራሽ ደውለው ጠርተው ለምን መጣ? ሩታ እኮ አዲስ ህይወት ጀምራለች። እንደው ምንድነው ያላቸው? እውነት እኔ በጣም አብርሽ በቃ ደንግጦ ሩታ ከሌላ ሰው ጋር ህይወት ጀምራ ደንግጦ በቃ የሆነ ነገር ያደርጋል ብዬ በጣም ተጨንቄ ነበር ጋይስ። ምንድነው ያደረገው? እንኳን ተገላገልኩ። በቃ እንኳን ደስ ያለሽ ያዝልቅልሽ። እኔም በጣም ስጠብቀው የነበረ ነበር። በቃ አንቺ ሌላ ሰው ጋር ህይወት ጀምረሽ በቃ ሰላሜን አግኝቼ እንዲኖር ነበር የምፈልገው። ምኞቴም ተሳክቶልኛል። እንኳን ደስ ያለሽ ያዝልቅልሽ ብሎ በጣም በደስታና በኩሩ ነው የተናገረው ጋይስ። ምክንያቱም ስለማይፈልጋት ስለዚህ እና ይሄን ውሳኔ ወሰንሽው በጣም ለኔ ጥሩ ነገር ነው። ሰላም ህይወት እንዲኖር ይሆነኛል። ምክንያቱም አንቺ ውሳኔ ወስነሽ ከሌላ ሰው ጋር ህይወትሽ መጀመርሽ ለኔ ጥሩ ነገር ነው፣ ሰላም ነው።
ከዚህ በኋላ እኔና አንቺ አንጨቃጨቅም እና እንኳን ደስ ያለሽ በጣም ጥሩ ነው ያላት። እሷ ግን ጋይስ በቃ አብርሽ ተናዶ በቅናት ድብን ቅጥል ብሎ በቃ ጨርቁን ጥሎ ይሄዳል ብላ ነበር የጠበቀችው። ነገሩ ተቀይሮ እንደውም እንደዚህ ሲላት እውነት ያልተጠበቀው ውርደት ነው። እውነት ሳይ ጀግና እኮ ነው አብርሽ፣ የእውነት ጀግና፣ የጀግና አስመሰከርክ። የእውነት ጋይስ እነ ዳኒ እና ሜሪ ደግሞ የሚያሽቃብጡት ጋይስ በቃ ትናንት እኮ ስናይ መልክ ቀይ ነበር፣ ዛሬ አሁን ሩታን ከአዲሱ ባሏ ጋር ስታየት በቃ ከሰል ሆንክ፣ ጥቁር ሆንክ። አቤት ማሽቃበጥ፣ አቤት ማሽቃበጥ። ማሽን ላይ እያረረች ትስቃለች አሉ፣ ውስጣቸው እያረረ ሂሂሂሂ እያሉ ጋይስ እንኳን ሊደነግጥላቸው አብርሽ ደስ ነው ያለው። እውነት እሷ ከዛኛው ጋር ህይወት መጀመሯ በጣም ደስ ነው ያለው። እና እውነት ዳኒና ሜሪ የማሽቃበጥ ነገር እውነት ብዙ አድናቂዎቻቸውን ይቀንስባቸዋል፣ አይጠቅማቸው። የእውነት ደግሞ ጭራሽ ማንጠራ ደውለው ጠርተው ማንጠራ ሄዳኒ የወረደ አስተሳሰብ ሄዳኒ። እንግዲህ እሰቡት ጋይስ፣ ራሱ ደውሎ ና ቶሎ እንፈልግሃለን ብሎ ለምን መጣ? ስትመጣ ምንድን ነበር? እነሱ እኮ ጥሩ ህይወት ላይ ናቸው። በቃ አሁን በቅናት አብድ ግድ ቅና። እንግዲህ እስቲ ተመልከቱ፣ ግድ የቅናት መንፈስ ይኑር። እሱ ስራቶ ትዝም አላለው፣ እንደውም ደስ ነው ያለው። ምክንያቱም ቆሻሻ አስመሳይ ወራዳ ስለተገላገለ በጣም ደስተኛ ነው ጋይስ፣ በጣም እና ምን ለማለት ነው ዳኒና ሜሪ እውነት የምታሽቃብጡትን ለሩታ አይጠቅማት። ሩታን ህይወቷ ውስጥ በቃ አንገበም ከዚህ በኋላ ይቆም ይበቃሻል ምናምን ብላችሁ የነበራችሁ ሰው ዛሬ ደግሞ እንደዚህ ስትሉ በጣም ያስጠላል። እውነት እኔ እናንተ ቅጥ ነው የአብርሽና የሩታ ሳይሆን የሚያስገርመኝ የእናንተ የሁለታችሁ። ቆይ ምንድን ነው አላማችሁ እናንተ? እና ጋይስ በጣም የሚያስጠላው እውነት ከዚህ ድርጊታችሁ ብትቆጠቡ ይሻላል ማለት ነው። እና ወይዘሮ ደመቁ እስቲ እናያለን ማለት ነው። ስጠብቂው የነበረው አብርሽ ደንግጦ እግሬ ስር ተንበርክኮ ይቅርታ ይለኛል ብለሽ ነበር፣ አልሆነልሽም። ስለዚህ በየሄድሽበት መዋረር ነው። ግን እውነቴን ነው የምልሽ ለአንቺ የሚጠቅምሽ ሜሪና ዳኒ የሚባሉ ግለሰቦችን ከጎንሽ ስታጠፊ ነው ወደ ራስሽ የምትመለሽው። ያኔ አብርሽ ራሱ እንደው ቢራራልሽ ግን አይመለስም። አብርሽ ከዚህ በኋላ አብቅቷል። ምንድነው ያላት ጋይስ? ቀንተሃል እኮ አትደንግጥ ሲሉት ማለት ምንድነው ያላት ጋይስ? የፈሰሰው ውሃ አይታፈስም ይታፈሳል እንዴ? ስለዚህ ሩታ ማለት እንደዛ ናት። አንዴ የፈሰሰው ውሃ አይታፈስም። ስለዚህ አልፈልጋትም፣ እዛው እንደፈለገ ይሁን ብቻ ከኔ ላይ ትውረድ። ስለዚህ አሁን ደግሞ ይሄን ህይወት መጀመሯ ለእኔ ትልቅ ነገር ነው። ምክንያቱም ሰላሜን እኖራለሁ፣ በቃ ጭቅጭቅ አይኖርብኝም። እየመጣች የውሸት ዲራማ እየሰራች ስሜን አታጠፋም። ስለዚህ ጥሩ ነው በማለት እንኳን ደስ ያለሽ ብሎ ነው እንደዚህ በስነ ስርዓት የነገራቸው። ጀግና፣ የእውነት ጀግና። ይቺ አስመሳይ አሁንም ተዋረደች እና ይጠቅሟት ጋይስ። ግን እውነት ለመናገር ዲያኒና ሜሪ ሩታን እየጠቀሙ ሳይሆን እየጎዷት ነው። አሁንም እንደዛው እያደረጓት ነው። ስለዚህ ታድርጊታችሁ ብትቆጠቡና ሩታን ወደ ራሷ ብመልሷት ጥሩ ነው። ግን እንደውም ይሄ ነገር እውነት ከሆነ ጋይስ እውነት ደስ ይላል። ተገላገለሽ አብርሽ፣ ኡፍ አለሽ። እንኳን እሱ አይደለም እኛ ራሱ ሌሎቹ አድናቂዎች ተመልካቾች ኡፍ ነው የምንለው። እንዴ በዛ እኮ አበዛሽው። እና ጋይስ የዛሬው ቪዲዮ ይሄን ይመስላል ማለት ነው። ጀግናው አብርሽ የኛ ጀግና፣ ወደፊት ሄርሚና አብርሽ ይቀጥላል ማለት ነው። ምድረ ተሳዳቢ ሁላ ደግሞ ተናዳችሁ ትቀራላችሁ፣ ምንም አታገኙ ማለት ነው። እና ጋይስ የዛሬው ቪዲዮ ይሄን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውል ምልክቷን እየነካችሁ ሰብስክራይብ አድርሱ። ቶሎ አዳዲስ ነገር ይደርሳችኋል ማለት ነው። በጣም ነው የምናመሰግነው። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ ማለት ነው። እናመሰግናለን ጋይስ።